አንዳንድ ምሽቶች አሉ የጠቆሩት ጨለማ ስለነበር ሳይሆን በውስጣቸው የያዙት ሚስጥር የሰው ልጅ ህሊና የሚያደማ ስለሆነ። በአንድ ህፃን ህይወት ውስጥ ነገ የሚባል ተስፋ በዘላቂነት ሊጠፋ የሚችለው በስንት ሰከንድ ይመስላችኋል? በአንድ ደቂቃ ወይስ በአይን ጥቅሻ? በዚያች ምሽት ራሄል ገና የ10 ዓመት ልጅ ነበረች። የልጅነት ህልሟን ልትኖር ከጓደኞቿ ጋር ልትጫወት የሚገባት አፕል የመሰለች ህፃን። ነገር ግን የዚያች ቀን ፀሐይ ስትጠልቅ የራሄልን ንጹህ ዓለም አብራ ትጠልቃለች ብሎ ያሰበ ማንም አልነበረ። ሁለት አራዊት መሰል ሰዎች የእሷን ንጽህና የወደፊት ተስፋ ሙሉ በሙሉ ለመቅደድ በጨለማ ውስጥ ይደበቁ ነበረ። የራሄልን አሰቃቂ አደጋ ከመመልከታችን በፊት እሷ ማን እንደነበረች ማወቅ አለብን። ራሄል በትምህርቷ ጎበዝ፣ ለወላጆቿ ታዛዥና በሰፈሩ ሰው ሁሉ የምትወደድ ደስተኛ ልጅ ነበረች። የነገ ህልሟ ሐኪም ሆኖ ህዝቧን ማገልገል ነበረ። የደስታና የፈገግታ ምንጭ የነበረችው ራሄል ለቤተሰቧ ትልቅ ተስፋ ነበረች። ነገር ግን በዚያች ክፉ ቀን ተራ የሚመስል ነገር ግን የህይወቷን አቅጣጫ የሚቀይር አጋጣሚ ተከሰተ። ወላጆቿ ለጥቂት ሰዓታት ከቤት ውጪ ነበሩ። ሰፈሩ ጸጥተኛ ነበረ። ፀሐይ ቀስ በቀስ ወደ ተራራው ወዲያ ማዶ ስትጠልቅ በሰፈሩ ውስጥ ሁለት የሰው መልክ የለበሱ አራዊት እንቅስቃሴያቸውን ጀምረው ነበረ። ምሽት 1 ተኩል ገደማ ነበር። ራሄል በቤት ውስጥ ብቻዋን ነበረች። ድንገት በሩ በኃይል ተከፈተ። ሁለቱ ግለሰቦች ወደ ውስጥ ሲገቡ የራሄል ህሊና አደጋውን አወቀው። ልቧ በፍርሃት ይመታ ጀመረ። ለመጮህ ሞከረች። ነገር ግን ከአውሬዎቹ አንደኛው አፏን በጉልበት ያዘው። የ10 ዓመቷ ህፃን ምንም አይነት የመከላከል አቅም አልነበራትም። ወደ ባዶ ጨለማ ቦታ ወሰዷት። በዚያች ምሽት በራሄል ላይ የተፈጸመው ድርጊት በቃላት ለመግለጽ የሚከብድ የሰው ልጅ ዘር የሚያሳፍር ግፍ ነበረ። አንዱ ከሌላው እየተቀባበሉ ለሰዓታት ያህል የዚችን ህፃን ንጹህ አካልና መንፈስ አደቀቁት። ወንጀለኞች ድርጊታቸውን ፈጽመው ሲጨርሱ ራሄል በደም ውስጥ ተዘፍቃ ህይወቷ አልፎ እንደሆነ በማሰብ ጥለዋት ተሰወሩ። ነገር ግን ራሄል አልሞተችም ነበረ። በአካሏ ላይ ከባድ አደጋ ደርሶባት በሞትና በህይወት መካከል ሆና ትታገል ነበረ። ቤተሰቦቿ ወደ ቤት ሲመለሱ ያዩትን ነገር ለማመን ከበዳቸው። የ10 ዓመቷ ልጃቸው በደም አብዳ ወለል ላይ ወድቃለች። ወዲያውኑ ወደ ሆስፒታል በፍጥነት ወሰዷት። የሐኪሞች እይታ በድንጋጤ የተሞላ ነበር። ሐኪሞች እንዳረጋገጡት በራሄል አካል ላይ የደረሰው ጉዳት የውስጥ አካላቷን በጽኑ የጎዳና ለረጅም ጊዜ የህክምና የሚያስፈልገው ነበረ። ነገር ግን አስደንጋጩ ነገር ይሄ ብቻ አልነበረም። ፖሊስ ምርመራውን ሲጀምር የተገኘው መረጃ የሰፈሩን ህዝብ አስደነገጠ። ወንጀሉን የፈጸሙት ሰዎች የራቁ እንግዳ አልነበሩም። በሰፈር ውስጥ የሚታወቁ እንዲያውም ከቤተሰቡ ጋር ቅርበት የነበራቸው ነበሩ። ወንጀለኞች ጥፋታቸውን ለመካድና ማስረጃ ለማጥፋት ከፍተኛ ጥረት አደረጉ። እንዲያውም ከአካባቢው ለመልቀቅና ለመሰወር ሞክረው ነበረ። ነገር ግን የምርመራው ቡድን ሌት ከቀን በመስራት የህክምና ማስረጃዎችን እና የቦታ አሻራ አቀናጀ። ችሎት ላይ የተደረገው ክርክር እጅግ ውጥረት የበዛበት ነበር። የተከሳሽ ጠበቆች ወንጀሉን ለማስተባበል ቢሞክሩም የ10 ዓመቷ ራሄል በጽናት የሰጠችው ምስክርነት ቃልና የህክምና ባለሙያዎች ያቀረቡት የማይናወጥ ማስረጃ ፍርድ ቤት ውሳኔውን አጸናው። ፍርድ ቤቱ በሁለቱ ወንጀለኞች ላይ ከባድ የእስራት ቅጣት ወሰነ። ፍትህ ለራሄል ተሰጠች። ነገር ግን የህግ ቅጣቱ የራሄልን ስነ-ልቦናዊ ቁስል ሙሉ በሙሉ ሊፈውስ ይችላልን? ዛሬ ራሄል በህክምናና በቤተሰቧ ድጋፍ ጥንካሬውን እየመለሰች ትገኛለች። ይህ ታሪክ የራሄል ታሪክ ብቻ አይደለም፣ የማህበረሰባችን የንቃት ጥሪ ነው። ህፃናቶቻችንን ከእንደዚህ አይነት አራዊት የመጠበቅ ኃላፊነት የሁላችንም ነው። እናትና አባቶች ልጆቻችሁን ስሙ፣ አካባቢዎቹን ንቁ ሆናችሁ ተከታተሉ። ለራሄል ፍትህ ስለተሰጣት እግዚአብሔር የተመሰገነ ይሁን። እናንተ ስለዚህ ታሪክ ምን ታስባላችሁ? አስተያየታችሁን ከታች ኮሜንት ላይ ጻፉልኝ።